ከላይ የምታዩት ኮንሰርት የልጅ ሚካኤል አሊያም ደግሞ የአንድ ታዋቂ ራፐር ኮንሰርት አይደለም። በአንድ ቸርች ውስጥ ለጌታ ሲዘመር ጌታ ሲመለክ የሚያሳስብ ቪዲዮ ነው። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አርቲስት ጎሳዬ ተስፋዬ ምን ገጠመው? እንደምትመለከቱት በዊልቸር ላይ ሆኖ በፌስቡክ ገጹ ላይ ያጋራው ፎቶ በዚህ ሰዓት ላይ በርካቶችን አሳዝኗል። ሰላም ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ምንለቃቸው ደግሞ ቪዲዮዎች ላይ ያደርጋችሁ አብሮነታችሁን አሳዩን። ወደ ቤተሰቦች መጀመሪያ ማሳያችሁ ቪዲዮ ምንድነው? አንዲት እህታችን በአንድ ምግብ ቤት ተገኝታ ምግብ ለመግዛት ባሰበችበት ወቅት ላይ ትርፍራፊ ፈልጋ ነው ብለው እጅግ በጣም ኢትዮጵያዊ ስነምግባርን የማያሳይ ድርጊት እያደረጉባት ነበረ። ከዛም አልፎ ውሃ እየደፉባት ነበር። ታዲያ እጅግ በጣም ብዙ ሰዎችን ያስገረመ ቪዲዮ ነበረ። ይህን ቪዲዮ አይተን እንመለስ። ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35 በመቶ ቅናሽ በ40/60 እና 20/80 ያከፋፈል በማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60 በመቶ ቤታችሁ ስትረከቡ 20 በመቶ ቅድመ ክፍያ አማራጭን ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ይወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። እነዚህን ክብረ ቢሶች እያቸው እናት አንዴ ነይ። እዚህ መቆም አይቻልም። እናት ለመቆም አይደለም ለመጣው ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ እንዴ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ። ምግብ ፈልጌ ገንዘብ ከሌላት በቃ ዘርበ ምንም ይሁን የለም። ምግብ ምን መስሎሽ? ለእጅ ሰርተሻበም እንዴ? እየለመነችኝ ነው። በቃ ለማኝ ከኔ ከስራ ቦታ አይቆም እየተባለ መሆኑ ነው። ምግብ እኮ ነው የፈለኩት። ተመላሽ ነው። ልጆች እያለቀሱብኝ ነው። ሰርተሻት ላይ እዚህ ማንም ያልጠየቀሽ ምግብ ቤት አለሽ? መቆም አይቻልም። እዚህ ሰርተሻበም እንዴ? እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወልጃለሽ? እዚህ መቆም አይቻልም። እኔ እኮ በነዚህ እኮ አስፈት እንዴ ምግብ እየሻለፈ ረፊያን ገንዘብ ባይኖር እንደዚህ መደረግ ያለበት እሺ ነው። እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ። በገንዘቧ ሲሆን ደግሞ ይዩት። በገንዘቧ ሲሆን ደግሞ ይዩት። እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ። እኔ እኮ ለምንኩሽም እሺ በገንዘብ አልመሰለም። ለዛ ገንዘብ ባይኖርስ እኔ መቀበልሽ እንደዚህ መደረግ አለበት። ልክ ነው። በጣም የሚያስገርመው ከዚህ ቪዲዮ የእናትየቱ ምግቡን መቀበል ነው። የእናትየቱ ምግቡን የተቀበለችበት ምክንያት እንደዛው አትርፍቶባትም ለልጆቿ ስትል ነው። ልጆቿን ስለራበባት ብቻ ያ ግፍ ተፈጽሞባት ምግቡን ተቀብለዋለች። በሚያሳዝን ሁኔታ ማለት ለልጆቿ ስትል እንጂ እንደነሱ ድርጊትማ ምግቡን ባልተቀበለች ነበር። እንደውም በቃ ሰድባቸው ባይልሽ ነበር። ምንም አማራጭ የላትም። ምግብ የፈለጉ ህፃን ይዛለች። አማራጭ የላትም። ተቀበለች። እናት እኮ ይሄ ነው በቃ ለየት የሚያደርጋት ነገር። የፈለገ ክብሯ የሚነካ ለልጆቿ ስትል ታደርገዋለች። ምንም ይሁን ምን እቺ ሴትዮ የሚያደርገችው ይሄን ነው። እነዚህ ግን ክብረ ቢሶች ናቸው። የሚጫው ጭራሽ ህፃን ይዛ ነው ውሃ የደፋችበት። ጭራሽ ህፃኑ እንኳን አላከበረችም። እቺ ሴት ሆና እንኳን ማለት ነው ሴት ሆና ህፃኑ ላይ ነው ውሃውን የደፋችው። ምን አይነት ይሄ ቤተሰቦች እንደተመለከታችሁት ነው። እጅግ በጣም አስገራሚና አነጋጋሪ ቪዲዮ ነበር ተመልክተን የተመለስነው። እናንተስ ምን ትላላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ደግሞ ማሳያችሁ ቪዲዮ ምንድነው? ከሰሞኑን የአንድ
የአንድ የሃይማኖት ተቋም ላይ የተለያየ አይነት ቪዲዮዎች ተለቀቁ ነበር። ታዲያ በጣም ብዙ ሰዎችም በድርጊቱም ሐሳብና አስተያየት እየሰጡ ነበር። ይሄን ቪዲዮ ነው አይተን እንመለስ። ከላይ የምታዩት ኮንሰርት የልጅ ሚካኤል አሊያም ደግሞ የአንድ ታዋቂ ራፐር ኮንሰርት አይደለም። በአንድ ቸርች ውስጥ ለጌታ ሲዘመር ጌታ ሲመለክ የሚያሳይ የሚያሳስብ ቪዲዮ ነው። መቼም አሁን እንደዚህ ስንል አንዳንድ ሰዎች እንግዲህ የሚንጫጩ ፕሮቴስታንቶች መኖራቸው አይቀርም ብዬ አስባለሁኝ። ሆነም ቀረም ግን ዓለም ከቤተ ክርስቲያን መኮረጅ ሲገባት እንግዲህ ጌታ ሲጠፋብህ ከዓለም እንደዚህ ትኮርጃለህና እኔ የሚገርመኝ ደግሞ እንደው የራፕ ባህል ያላቸው እንኳን ነጮቹ ምዕራባውያኖች እንኳን በራፕ እንደዚህ ሲዘምሩ ታይቶም ተሰምቶም አይታወቅምና ለመጀመሪያ ጊዜ ነው ይሄንን ያየነው። ይሄ ልምምድ ጥሩ ነው። ወደፊትም እንግዲህ ደግሞ ቢራና ባለጌ ወንበር ብትጨምሩበት አሪፍ ነው ብዬ አስባለሁ። ለማንኛውም እስቲ እዩትና ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቤተሰቦች እንደተመለከታችሁት ነው። እናንተስ ይሄን ድርጊት ሲሆን አይት ስሜት ተሰማችሁ? በእውነት መጀመሪያ ስመለከተው ነው የተሰማኝ ሌላ አይነት ፕሮግራም ነበረ። እናንተስ ምን አላችሁ? በድጋሚ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ኮሜዲያን እሸቱ ከሰሞኑን እጅግ በጣም ትልቅ ቅሬታ እያቀረበ ይገኛል። ኢትዮጵያውያንም ድረሱልኝ እያለ ነበረ። ድርጅቴ ከመዘጋቱ በፊት አግዙኝ ያለ ነበር። ታዲያ ከዚህ ቀደም የዋልድባ ገዳም አባቶች ረግመውታልም እየተባለ ነበረ። ታዲያ በሰዓቱም ይህን ፕሮግራም ሲያካሄድ የነበረው የሚዲያውም ኃላፊ እኔ እሸቱን አላስረገምኩትም እያለ ነበረ። ይህ ቪዲዮንም አይተን እንመለስ። እኔ እሸቱን አላስረገምኩም፣ እርግማንም የለውም ፕሮግራሙ። እሺ ይሄን ማረም አለብሽ። ሁለተኛ ከባቴ አበሳ ኃጢአት መሸፈን የወንድምህን ነው። ደስ ይላል ግን ቃሉ ደስ ይላል። ለምን አላረከውም አንተ? በመጀመሪያ ኃጢአት ሰርቷል ብዬ አላምንም። እሸቱ ቀድሞ ነገር ኃጢአት መስራትና ኃጢአቱን መሸፈን ኃጢአት ሸፋኝ ነኝ ብሎ የሚመጣው መጀመሪያ ኃጢአት ተሰርቷል ብሎ ሲታመን፣ መጀመሪያ ደግሞ ኃጢአት ሸፋኙ ራሱ በኃጢአት ውስጥ ነው አይደለም የሚለው ደግሞ ሌላ ጥያቄ ነው። ግን ደረገኝ የሚልም ልጅ አይደለም። በጣም የታደሰና አስተዋይ ልጅ ነው። ይሄን ቪዲዮ በጣም እርግጠኛ ነኝ ከቲክቶክ በተቆራረጠ ብቻ አይቶ አያልፈውም። ስሙ እንዲህ ቁጭ ብሎ ያየዋል ሙሉውን። ምክንያቱም ከኛ ወስዶ ቪዲዮ ሰርቶ የለ ስሙ ተነስቶ ርዕስ ላይ ተምሌል ላይ የሱ ተጠቅሶ ተሰርቷል። ሙሉውን ሲያየው ተረድቶ ነው የሚወጣው እንጂ እንደነዚህ አባት አሁን ቀደም እንደጠቀስኩልሽ አባት እንዴት ከባቴ አበሳ አይሆኑም እንዳሉት እንደዛኛው እኔን የሱን ኃጢአት እንደው ቢሆን እንኳን እንዳሉት እንዴት ኃጢአቴን አይሸፍንም ቢኖር እንኳን ስተት ብሎ የሚረዳ አይደለም። ስራውን ነው የሰራው። ይሄ ሚዲያው ላይ ያለ ነው። ነገ እኔም እንዲህ አይነት ነገር ልሰራ እችላለሁ ብሎ እንዲያውም በደንብ እኔ በቦታው ብሆን እኔ ጠያቂ ብሆን እኔ እንኳን በትህትና በማፈር ማላነሳቸውን ጥያቄ እኔን ወክሎ አንስቶልኛል እና የሙያ ከባቴ አበሳነቱን ሰጥቶኛል። የጽድቅና ኩነኔውን ትተይና ማለት ነው። የሙያ እንደተመለከታችሁት ነው። የሃይማኖት አባቶች ይቅር ባይነትን እንዲሁም ደግሞ መቻቻልና አብሮ መኖር ነው ሊያስተምሩን የሚገባው እየተባለ ነበር። ታዲያ በምላሹም ኮሜዲያን እሸቱንም ምንም አይነት እርግማንም እንደደረሰበትም እየተወራ ነበረ። እናንተስ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ከዚህ ጋር በተያያዘ መረጃም የመቄዶንያ መስራችና ዋና ኃላፊ ዶክተር ቢኒያምም ኮሜዲያን እሸቱ ጋር ስልክ ሲያወሩ የነበረው ቆይታም እጅግ በጣም ብዙ ሰዎችንም እያሰረ። ምክንያቱም አንድ ቀንም ቢሆን ኮሜዲያን እሸቱ ብር ተቀብሎኝ አያውቅም፣ ለምንም አይነት ነገር በነፃ ነበር ሁሉ ዓመት ሲያገለግለው የነበረው እያለ መልካምና ጥሩ ጎኑን የተናገረለት ነበረ። ይህን ቪዲዮንም አይተን እንመለስ። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋክ ሰላም ነኝ። ሰላም ነኝ። እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም። አረሺ እሺ ቢኒ ሀሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ
የሚያውቀው ይሄ እንጂ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራል ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ይችላል። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ ነው። እግዚአብሔር አሳብተን ቢፈጽመውና ብዙም እንደተሳሰበኝ እዚህ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ እንደተመለከታችሁት ነው እጅግ በጣም ያደረጋቸው ነገሮችን ልንረሳቸው አይገባም። ጥሩና መልካም ነገሮችን እንዳደረገም ሁላችንም ማስታወስ አለብን እየተባለ ነበር። እናንተስ ምን ትላላችሁ? በቀጣይ ደግሞ ሳምንቱን ሲያነጋገር የነበሩ መሪዎች ነበሩ። ይህን ቪዲዮንም አይተን እንመለስ። ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35% ቅናሽ በ40/60 እና 20/80 አከፋፈል የማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60% ቤታችሁን ስትረከቡ 20% ቅድመ ክፍያ አማራጭን ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልመውን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ይወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። እንደዚህ አይነት ውርደት በዘራችሁ ማይድረስ። ከላይ የምትመለከቱት ግለሰብ እንግዲህ ባለትዳርና የ3 ልጆች አባት ነው። ታዲያም እንግዲህ የተለያዩ ሀበሾች የፍቅርና የትዳር አጋር የሚፈልጉበት አንድ በቲክቶክ ላይቭ በሚተላለፍ ፕሮግራም ላይ እንግዲህ በመግባት የ3 ልጆች አባት እንደሆነ ነገር ግን ከሚስቱ ጋር እንደተፋታና እንግዲህ ሚስት እንደሚፈልግ እየተናገረ እያለ ባለቤቱ ታየውና እንግዲህ ወዲያውኑ ላይቭ ስትገባ እሱ ወዲያውኑ ከላይቭ ይወጣል። ላይቭ ላይም የገባችው ሴት እንግዲህ ጉዳዩ ምንድነው ማለት እንግዲህ ስትጠየቅ ባለቤቷ እንደሆነና የ3 ልጆቿም አባት እንደሆነ ተናግራለች። ለስራ ምክንያት ሌላ ሀገር እንግዲህ እንደሄደ ብቻ እንጂ እንዳልተፋቱም ተናግራለችም። እስኪ ቪዲዮውን ትንሽ ቀንጀብ አድርጌ ልጋብዛችሁ። አሁን ያስወጣሽውን ሰው እየፈልጌ ነው። አሜን። አዎ እባክሽን ትመልሺዋለሽ። ችግር አለ? የሚገርም ነው። ሲያጋልጥ ይቆምጣላሉ። what happened? ባለቤትሽ ነው? አዎ ተለያይተን ነው እነሱ ተለያይተን ነው ያለው። አዎ እውነት በእውነት የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር እንግዲህ እኔ እየዋሸሁ አይደለም። አቤት 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 ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄንን ስም የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። መኖርማ እዛው ነው እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሺፕ ነው የምፈልገው ለምን አለ? አይደለም እናትዬ ይኸውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ሰዎች እናንተስ ምን ትላላችሁ? እጅግ በጣም አስገራሚና አስቂኝ ድርጊት ነበር አይተን የተመለስነው። ምክንያቱም 3 ልጅ የወለደ ባለትዳር አባወራ በዚህ ያክል በወረድ ደረጃ በማይሆን ቦታ ላይ ተገኝቶ እንዲሁም ደግሞ በአደባባይ በሚስቱም ሲወራረድ ነበር ያየነው። እናንተስ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ቤተሰቦች አርቲስት ጎሳዬ ተስፋዬ በዛሬው ዕለት እጅግ በጣም ህዝብን ያስደነገጠ ፎቶ በዚህ በሶሻል ሚዲያ ያጋርቶ ነበር። እሱ ምንድነው?
ዊልቸር ላይ ተቀምጦ ፎሎ ለቆ ነበረ። ይሄን ቪዲዮ ነው አይተን እንመለስ። አርቲስት ጎሳዬ ተስፋዬ ምን ገጠመው? እንደምትመለከቱት በዊልቸር ላይ ሆኖ በፌስቡክ ገጹ ላይ ያጋራው ፎቶ በዚህ ሰዓት ላይ በርካቶችን አሳዝኗል፣ በርካቶችንም አስደንግጧል። በለንደን ቆይታ ያደረገው ድምፃዊ ጎሳዬ ተስፋዬ በብዙዎች ዘንድ የሚወደድ ድምፃዊ ሲሆን አሁን ላይ ታዲያ ታመሜ ወደ ሀገሬ ገባው ሲል መልእክቱን አስተላልፏል። ህመሙ ምን እንደሆነ ያልገለጸው ጎሳዬ ተስፋዬ ታመሜ ገባው ስለሁሉ ግን እግዚአብሔር ይመስገን ሲል ይህንን ፎቶ አጋርቷል። ወደ ጤና እንድትመለስ መልካም ምኞቴን እገልጻለሁ፣ እግዚአብሔር ይማር በሉት። ቤተሰቦች እንደተመለከታችሁ ነው። በጣም ብዙ ሰዎችም የተለያየ ሀሳብና አስተያየቶችን የሰጡበት ነበረ። እናንተስ ምን ትላላችሁ? የስራ ባልደረቦቹ ጓደኞቹም እንዲሁም ደግሞ የተለያዩ ሰዎችን የተለያየ ሀሳብና አስተያየትን እየሰጡ ነበር፣ እየተባለ ነበር። የተሰማችሁን ሀሳብና አስተያየት ነው ኮሜንት ላይ አስቀምጡ። እንዴት እህታችን የተለያዩ አይነት ጥቃቶች ሊደርሱብኝ ይችላሉና የኢትዮጵያ ሕዝቦች ሁሉ አወጡልኝ፣ እኔ ልጅ እናት ነኝ፣ ልጄ ማሳደገ እየቻልኩ አይደለም ያለች ነበረ። ይሄን ቪዲዮ ነው አይተን እንመለስ። በቲክቶክ በተለያዩ ሚዲያዎች ላይ ታዋቂ ነች። ሳሚ እናት በሚል ቅጽል ስም ነው የምትጠራው። ግን በኢንስታግራም ገጿ ላይ በግል በተለይ በሷና ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደው ደውሉላትና እስኪ አውሯት አሉን። እኔም ደውዬላታለሁ። ተወዳጇ ጽዮን መስመር ላይ ያለች። ጽዮን እንደምን አመሸሽ? እንደና ነኝ ሴፍዬ። ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ። አንቺ እንዴት ነሽ? ደህና ነኝ ሴፍዬ። በጣም ነው ውድ። እኔም በጣም ነው የምናከብርሽ። እኔ ቀንደኛ ደጋፊክ ነኝ ማለት ትልቅ ስለደወልክልኝም በጣም ደስ ብሎኛል። አዎ ምን ያህል ቢወዱሽ ነው? ምክንያቱም አድናቂዎችሽ ናቸው ጉዳዩንም የላኩልን። ያለችበት ሁኔታ ጥሩ ላይሆን ይችላል። የጻፈችውም ነገር ምናልባት አስደንግጦናል አሉ እና ምን አጋጥሞሽ ነው እንዲህ አይነት ጉዳዮችን ሶሻል ሚዲያ ላይ ያጋራሽ? አዎ ያው እኔ ብቻዬን ነው የምኖረው ከልጄ ጋር። የምሰራው ከሚታወቁም ከማይታወቁም ሰዎች ጋር ነው የምሰራው እና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥመሃል እና አሁን ሼር ያደረግኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታቅፋለህ ብዙ ነገር። ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ቤተሰቦች እንደማችሁት ነው መረጃውንም የተለያዩ ሰዎች የተለያዩ ድርጊቶችን እንደሚያደርጉ እና ቀለም ታላጂ እህታችንን ስትናገር የነበረው ነገርም አንድ ታዋቂ አርቲስት ትልቅ ወዛችና ማስፈራሪያ ያደረገብኝ ይገኛል እና ህዝብ ይወቅልኝ ድርጊቱን ያለች ነበር። እናንተስ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ሰዎች ለወጣቶች የሚሆን ምክር ይላችሁ ወጥቼ ነበረ። ይሄን ምክር ነው እግዚአብሔር የከፈተውን ጉሮሮ ሳይዘጋ ያድር። የትኛውም ቦታ ላይ ነው መልሽና በብዙ መከራ በብዙ ችግር እናልፋለን። ፋይተር ስለሆን ገና እየታገለ ስለሆን ዊነር ምን ሆነበት ደግሞ ፍጹም ሰላም እናገኝበት ደግሞ ጊዜ ይመጣል። ያንን ማድረግ የምንችለው ዛሬ የምናሳልፋቸውን መከራ፣ ችግሮች፣ ጭንቀቶች እንደወጣት እንደምንም አይነት ሰው የምንቀበልበት አይምሮ ነው ያንን ከእግዚአብሔር የማያርቀን ከሆነ ከቤተክርስቲያን የማያርቀን ከሆነ ራሳችን እንዳናጣ ሰዎች እንዳናስቀይም የሚነጫነጭ የማያማር ሰው የማያረገን ከሆነ ነገያችን ተስፋይቶን ምድር ማንወርስበት ምንም ምክንያት የለም። በየትኛው መንገድ ያለኝ ይበቃኛል ማለት ልመዱ ተብለናል እና አይ ቲንክ አሁን መሰረታዊ ነገር ያጣ ሰው አይደለም ያለው፣ ኤክሰስ ነገር ነው ያጣው። መኪና ነው ያጣው፣ የራሳችን ቤት ነው ያጣነው፣ ፌም ነው ያጣነው አይደል? ያ ነው በጣም ሰውን ተስፋ ያስቆርጣልና የህይወት መመዘኛው አሁን ሶሻል ሚዲያ ላይ ያሉ ሰዎች አይደሉ። እናትን እየተጠቀምክ ካልሆነ በትሞት አትጎዳትም ነው አባትን እየተጠቀምክ ካልሆነና ይሄ በጣም የተጫነብን ግዴታ አባትና እናትን መጦር አለብን፣ ማኩራት አለብን። አዎ ማኩራት አለብን እኮ ኦብቪየስሊ፣ ግን ካልቻልክስ ካልፈቀደልህ የኑሮ ሁኔታ ግዴታ አይደለም።
ግዴታ አይደለም። እኔን ብዬ ነው ማምነው። እኔም እንደዛ ነው ማምነው። የእናቴን አይኔቼ እንደው አስተያየቷን ነው ይላል። እኔ እውነት አሁን ይሄን የምትሰሙ ሰዎች ወጣቶች መጀመሪያ እናትና አባቶቻችሁን ቁጭ አድርጉ ሲጠይቋቸው እንዲህ ባላረግ ምን እንደሚሰማሽ ወይ ልጅ ይኖርልኝ ነው አብዛኛው እናት። እውነት ነው። ምንድነው ማለት ማን ቃል ገብቶልን ነው? ያን በጣም ትልቁ ጥያቄ እሱ ነው። ማን ነው ነገ አለ ያለ? ማን ነው የዛሬ ዓመት ትኖራለህ ያለ? ያለ የለም። እዚህ ሁላችሁም ተዘጋጅታችሁ ኑሩ ተብለናል። ስለ ነገ አትጨነቁ፣ ስለ ነገ አታስቡ፣ ነገ ስለ ራሱ ያስባል ተብሏል። ነገ ራሱ ስለ ራሱ ይጨነቃል ተብሏልና እናረጋለን ብለን የምናስባቸውን ነገሮች ሳናረግበት ሳያልፍ እኛ ቀርብ የምናልፍበት ጊዜ እንግዲህ በጣም ቅርብ ነው። ብዙ ምልክቶችንም እያየን ስለሆነ ማለት ነው። እና የአንድ ነፍስ ዋጋ ማለት እንግዲህ ክርስቶስ የደም ዋጋ ነው። ኦግስቲን የተባለ ሊቅ እዚህ ምድር ላይ ማንም ባይኖር አንቺ ብቻ ብትኖሪ ክርስቶስ መጥቶ ይሰቀልልሽ ነበር። ስለዚህ ፍቅሩ ልክ በዚህ ልክ ነው። ሁላችንም ስላለን በማስመናን አይደለም የወደደን፣ በዛው ልክ ነው፣ በአንድ ሰው ልክ ነው የወደደና ስለዚህ አንድ ሰው ራሱን ሲያጠፋ የሆነ ሰው ዲፕረስድ ሲሆን እያንዳንዱ ህመምሽን የሚታመም እግዚአብሔርም ደግሞ አለሽ ሰፈር አብሮ የሚያደርግሽና ያ ቀላል አይደለም። ልጆችን አይተን እንመለስ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና በ16 አንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር። ያ እኔም ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ነው። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት ዓመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 ዓመታችን ነው ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይህንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 ዓመታቸው ጀምሮ ከማንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ስለዚህ የምትመኙትን ነገር ለማግኘት ቀድማችሁ እኔ ማን ነኝ ብላችሁ ራሳችሁን አንዳንድ ሴቶች ቼክ አድርጉ። ማንም ገንዘብና ሀብት ስላለው እንደፈለገ እንዲጫወትባችሁ የማትፈቅዱ ክብራችሁን ጠብቃችሁ የምትኖሩ ሴቶች ደግሞ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ለማንኛውም ቤተሰቦች ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35 በመቶ ቅናሽ በ40/60 እና 20/80 አከፋፈል የማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60% ቤታችሁን ስትረከቡ 20% ቅድመ ክፍያ አማራጭን ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አወሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ይወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። እነዚህ ሶስት ሴቶች በሆቴል መኝታ ክፍል ውስጥ የፈጸሙት የግድያ ወንጀል በርካቶችን አስደንግጧል። እነዚህ ሴቶች በሻሸመኔ ከተማ በአንድ ሆቴል ውስጥ በመስተንግዶ ስራ ላይ የተሰማሩ ሲሆን ሚያዝያ 8 ቀን 2018 ዓ.ም ይነበብ ታምሩ የተባለን ግለሰብ በተከራየው መኝታ ክፍል ውስጥ ተኝቶ ሳለ ከሌሊቱ 9 ሰዓት የክፍሉን በር ከፍተው በመግባት አንደኛዋ ተከሳሽ ተጎጂው እንዳይተነፍስ አፍና አፍንጫውን በልብስ ስትሸፍን፣ ሁለተኛዋ ተከሳሽ አንገቱን በእጇ ጨብጣ በማነቅና ሶስተኛዋ ተከሳሽ እንዳይንቀሳቀስ
እንዳይንቀሳቀስና ራሱን እንዳይከላከል እጅና እግሩን በመያዝ ህይወቱ እንዲያልፍ ካደረጉ በኋላ የተጎጂውን ንብረት በመዝረፍ ራሱን እንዳጠፋ በማስመሰል አንገቱንና እግሮቹን በገመድ አስረው በሩን ቆልፈው ከአካባቢው ይሰወራሉ። የሟች ማንነት እንዳይታወቅም የንግድ ባንክ ደብተሩ ላይ የነበረውን ፎቶ በመቅደድ ስሙንና የሂሳብ ቁጥሩን በማጥፋት ወንጀሉን ለመሸሸግ የሞከሩ ሲሆን ፖሊስ ባደረገው ምርመራም እነዚህ ወንጀለኞች በቁጥጥር ስር ያዋላ ሲሆን ተከሳሾቹ በቀረበባቸው የከባድ ነፍስ ግድያ ወንጀል የሻሸመኔ ከተማ ከፍተኛ ፍርድ ቤት እያንዳንዳቸው በ20 ዓመት ጽኑ እስራት እንዲቀጡ ወስኗል። ቪዲዮ ለበርካቶች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግም እንዳይረሳ። ለጅላቸው ቪዲዮ ምን ይመስላል? በቀጣይ አሪፍና ቁም ነገር አዘል ቪዲዮዎች ይዤላችሁ እመጣለሁ። ስለዳምጣችሁ አመሰግናለሁ። ቴንክ ዩ